እናው ጓደኛዬ ስራ አይደል እንዴ? ምን ዝቅ ብሎ ክብርን አዋርዱ ጫማ መጥረግ ነው ስራ? ቆይ ለዚህ ነው አበድሩኝ ስትል የነበረው? ትንሽ እንኳን ክብርን አትጠብቅም? እንዴት ናችሁ ቅዱሴ በሴ? የት ሄደ ነበር? እኔማ ስራ እየፈለኩ ነበር፣ ግን በቃ ምንም የለም። ትርፉ ልፋት ነው። ምን ይሻላል? ጊዜው እኮ ከባድ ሆነ። በዚህ ጊዜ አይደለም ምንም ሳይሰራ ተሰርቶ ራሱ በጣም ከባድ እየሆነ ነው። አይደለም ለ2 ወር ስራ ፈተ። እኔማ ስራ እስካገኝ የሆነች ነገር ለማድረግ አስቤ ነበር፣ ግን እናንተ ካገዛችሁኝ ነው። ምን ችሎ ከሆነ ችግር የለውም። እንደ ጓደኝነታችን ማድረግ ያለብንን ነገር ሁሉ እናደርጋለን አይደል በሴ? ምን ችግር አለ ታዲያ? እናግዛለን። እኔማ ቀለል ያለች ስራ ነበር መስራት የፈለኩት፣ ግን የተወሰነ ዕቃ የሚገዛዛ ስላለው 3,000 ብር ያስፈልገኛል። ሰርቼ መልስላችኋለሁ። 1,500 እንድታበድሩኝ ነበር። በእናት ምን አለ ትላንት ብትነግረኝ ሙሉውን አበድርህ ነበር። ዛሬ በፍርድ ቤት ኬዝ አካውንቴ እንዳይንቀሳቀስ ታግዶብኛል። እንዴት ነው የሚያናደው? በእናት ችግር የለውም ከሌላችሁ። በጣም ይቅርታ ብሩኬ፣ የምር እንዴት እንደተናደድኩ የምር በጣም ነው የደበረኝ። ችግር የለውም ብሩኬ፣ እኔ 3,000 ብር እሰጥሃለሁ። ብቻ አንተን ይቅና እንጂ። እሺ፣ በጣም ነው ማመሰግነው። ምንም ምስጋና አያስፈልግም። አንተ ብቻ ይሳካልህ። አሁን ከፈለግከው ራሱ አሁን ትራንስፈር ማድረግ እችላለሁ። እሺ ጓደኛዬ። መልካም ውለታ ስለሰው በችንገላታ ከሌለ ማናለ ደጅ ኪስነው የቅርብ ወዳጅ በቹል መልካም ውለታ ስለሰው በችንገላታ ከሌለ ማናለ ደጅ ኪስነው የቅርብ ወዳጅ። ችግር የለውም ሂሳብ በኔ ይሁን። ምን በልሜ ነው በሆኔ ነው? ይሄን ማመን አልችልም። ልስሮነት እየሰራ ነው። ምን ነው ጓደኛዬ ስራ አይደል እንዴ? ምን ዝቅ ብሎ ክብርን አዋርዱ ጫማ መጥረግ ነው ስራ? ቆይ ለዚህ ነው አበድሩኝ ስትል የነበረው? ትንሽ እንኳን ክብርን አትጠብቅም? ዝቅ ብሎ መስራት የተስፋን ጥንካሬ ይሰጣል እንጂ ክብርን ያሳጣል ብዬ አላስብም። ትሰማኛለህ? አንተ ለክብር ማትጨነቅ ከሆነ እኔ እጨነቃለሁ። ነገ ላይ የሊስትሮ ጓደኛ በስቤ ሲባል እኔ ክብሬን አላጣም። ገባህ አይደል? ይኸውልህ ይህን ምሰራ ከሆነ ሁለተኛ አጠገቤ እንዳትደርስ። ሰው ለራሱ ክብር ባይጨነቅ ለሰው ክብር አይጨነቅም እንዴ? ከጎጆ ጥሪት ቢጠጣ ችግር ሰንደቆን ቢያወጣ በሐሳብ ገላ ቢከሳ አንተነትህን አትርሳ። ቢለይ አንተ ያልገባ ነገር አለ እሱ